ለፊቴ እንዴት ትቀጣጠራለህ ብላ ስልኩን አንስታ ከግድግዳ ጋር አጋጭታ ስልኬንም ሰበረችው። ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ስለዚህ ወደ ዛሬው ታሪካችን ከመግባታችን በፊት ግን ያው ምን ማድረግ እንዳለባችሁ ታውቃላችሁ። ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ ማለት ነው። ስለዚህ የዛሬው ባለ ታሪካችን ወንድ ነው። የ29 ዓመት ልጅ ነው። የሁለት ልጆች አባት ነው እና 8 ዓመት በትዳር ቆይቷል። 8 ዓመት በትዳር ቆይቷል። የሁለት ልጆች አባት ነው። ስለዚህ እሱ በጣም እያሳሰበው ያለው ነገር የሚስቱ ጉዳይ ነው። ሚስቴ ትሰልለኛለች ይላል። ሚስቴ ትሰልለኛለች እንዴት አልኩት። ስለዚህ መጀመሪያ ታሪኩ የሚጀምረው የሱ ተጋብተው የመጀመሪያ ልጃቸውን በወለዱ ሰዓት ነው። የመጀመሪያ ልጃቸውን በወለዱ ሰዓት ሚስቱ 30 ኪሎ ጨምራ ነበረ። 30 ኪሎ ማለት ያው ብዙ ነው፣ ያስደነግጣል እንደ ሴት ልጅ እና መጀመሪያ እሷ ደንግጣ ነበረ። 30 ኪሎ ከገባች በኋላ ራሷ ላይ መሸማቀቅ ጀመረች፣ በራሷ ማፈር ጀመረች። እንደበፊቱ አትወደኝም ማለት ጀመረች። ሌሎች ሴቶችን ማየት ጀምረሃል ማለት ጀመረች። በጣም መጠራጠር ጀመረች እና የዛን ጊዜ ሰዎችን ሳማክር ፖስት ፓርተም እንደሆነና ሴቶች ከወለዱ በኋላ ሊያጋጥም የሚችል ነገር እንደሆነ ተነግሮኝ ተረጋጋሁኝ። ብዙም ግድ አልሰጠኝም ነበረ። ታውቁት አለ። በጊዜ ብዛት ትተዋዋለች፣ ኪሎዋንም ስትቀንስ የዛኔ ይስተካከላል ብዬ ስላሰብኩኝ ነበር ነው ያለው። ነገር ግን እሷ እየባሰባት ከቀን ቀን እየባሰባት ነው ሄደው። ምንም 30 ኪሎ ብትጨምርም ከዛ በኋላ ግን እየቀነሰች መታለች አለ። ስፖርትም ጀምራ ሰውነቷንም አስተካክላለች። ያው እንደ በፊቱ ሊሆን አይችልም ግን አስተካክላለች። እኔ በዚህ በሰውነቷ ጉዳይ ምንም የተሰማኝ ቅር ያለኝ ነገር የለም። ምክንያቱም ልጅ ወልዳልኛለች። ልጅ ስትወልድ ነው ይሄን ሰውነት ያመጣችው። እኔ በዚህ ሰውነት ምክንያት ምንም የመጣብኝ ውስጥ ላይ የቀየረብኝ ነገር የለም። እሷ ግን ምን እንዳየች አላውቅም እና በተደጋጋሚ በጣም ኃይለኛ ጥርጣሬ፣ በጣም ኃይለኛ ቅናት ጀመራት እና ይሄ ቅናት ማንኛውም ሰው የሚወደውን ሰው ወይም ደግሞ የሚያፈቅረውን ሰው የሆነ ሲያይ የሚቀናው አይነት ሳይሆን ከልክ ያለፈ በጣም የበዛ አይነት ቅናት ነበር የሷ ቅናት። እና ታዲያ ቅናት ቀን ተቀን እየበዛ መጥቶ ትዳራቸው ላይ በጣም ከፍተኛ የሆነ አደጋ እንዳመጣ ነው የነገረኝ። ይሄ ቅናት በውፍረቴ እንደበፊቱ አትወደኝም፣ እንደበፊቱ ያየኸኝ አይደለም በሚል የተጀመረ ከዛ በኋላ ከሰዎች ጋር እስከመጣላት ድረስ ከጎረቤቶቼ ጋር ራሱ መነጋገር እስኪከብደኝ ድረስ። አንድ ቀን ታዲያ ምን እንዳደረገች ጎረቤት ትመጣና ባልሽ ዛሬ እንዴት ነው አላየሁትም፣ ጠፋ ባልሽ ምን ሆኖ ነው ስትላት አበደች። እንዴት ዛሬ አልተገናኛችሁም ነው? ዛሬ አልደወለልሽም ነው? እንዴት እንደዚህ ትይኛለሽ? ዛሬ እንዴት ጠፋ ትይኛለሽ ብላ ጎረቤቷ ላይ ጮሃ አባረረቻት ማለት ነው። የዛን ጊዜ አንገቴን ደፋው አለ። በጣም ከፍተኛ የሆነ አፍረት ተሰማኝ። ከሰዎች ጋር መነጋገሩ ላይ ከበደኝ። እሷ ይሄን ያህል ጠፋ ስትባል ጎረቤቷን እስከመስደብና ከቤቷ ውጪልኝ ብላ እስከማባረር ደረሰች። እኔ ግን ጎረቤቴን ቀና ብዬ ማየት ራሱ አፈርኩኝ፣ ተሸማቀቅኩ በጣም አለ እና በዚህ ምክንያት ቀን ተቀን እንነጋገራለን፣ ከልክ ያለፈ ንግግር እንነጋገራለን እና በዚህ መሃል ልጆቹ ይሰማሉ። ልጆቹ ሰምተው በጣም እየተጨነቁ መጡ። ከትምህርት ቤት እየተደወለ ልጆቹ ትምህርት ቤት ውስጥ ላይ እያለቀሱ ነው። ምን ሆናችሁ ነው ሲባሉ፣ በተለይ አንደኛዋ ትልቋ ልጅ ምን ሆነሽ ነው ስትባል እናትና አባቴ ቤት ውስጥ ይጨቃጨቃሉ፣ ይጣላሉ እና ሰላሟን ማግኘት አልቻለችም። ለዛ በጣም ትጨነቃለች። ከትምህርቷም መሆን አልቻለችም። ልጃቸው ቤት ውስጥ ቀን ተቀን ጭቅጭቅ ነው። በጣም ልክ ያለፈ ቅናት ነው ያለባት እና ልጁ ደግሞ ስራው ራይድ ነው። በራይድ ደግሞ ያው እንደሚታወቀው ብዙ ሴቶችን ማለት ያው ካስተመር ብዙ ሴቶችን ያገኛል። አብዛኞቹ የራይድ ተጠቃሚዎች ሴቶች ናቸው። ስለዚህ ብዙ የራይድ ደንበኞችም አሉት እና ከነሱ ጋር በተገናኘ በጣም ኃይለኛ ጸብ ነው ቤት ውስጥ ያለው እና እኔ በጣም ራሴን እያጣሁኝ ነው። ሐኪም ቤት ሁላ ሰው ልወስዳት ፈልጌ ነበረ ያለው። ሐኪም ቤት እንሂድ ብዬ ብዙ ጊዜ አናግሬያታለሁ። ሐኪም ቤት የሚሄድ ፍላጎትም የላትም። በጣም በቃ ኃይለኛ የሆነ ከልክ ያለፈ ቅናት አለባት
ከጎረቤቶቼ ጋር አንድ ቀን ቁጭ አድርጌ አናገርኳት። ከዚህ በኋላ አንቺም ጥርጣሬሽን ቀንሽ፣ እኔም ከፈለግ ሰውን ቀና ብያለኝ፣ በቃ መስተካከል አለበት፣ ለልጆቹ ሲባል መስተካከል አለበት ብለን ቁጭ ብለን አወራንበት ረጅም ሰዓት። ከዛ በኋላ ግን እኔ ጎረቤቶቼን ቀና ብዬም ሰላም ማለት ተውኩኝ። አንገቴን ደፍቼ እገባለሁ፣ አንገቴን ደፍቼ እወጣለሁ። ቤት ውስጥ ልኑር አልኑር ራሱ የሚያውቅ ሰው የለም። አንዳንድ ጎረቤቶቼ እንደውም ይደውሉልኛል፣ ሰላም ነው ወይ እንዴት ነህ እያሉ ይደውሉልኛል። እኔ ግን እነሱን ራሱ ሰላም አልልም። ወንድም ሴትም ሰላም ማለት አቆምኩኝ። ከጎረቤቶቼ ጋር የራይድ ደንበኞችም የሚባሉትን ቀነስኩኝ። ከዚህ በኋላ ቢያንስ ሰላሜን አገኛለሁ ብዬ በተቀመጥኩበት ስልክ ይደወልልኛል። አንድ ቀን የደወለለት ጎረቤቱ ነው እና ባለቤቱ በጣም እየቀወጠችው እንደሆነ እና የአካባቢው ሰው ሁላ እንደ እብድ እያያት እንደሆነ ደውሎ ይነግረዋል። ቶሎ ድረስ ብሎ ይደውልለታል ማለት ነው። ከዛ በጣም ደንግጫለሁ። ምን ሆና ነው ብዬ እየተሯሯጥኩኝ ወደ ቤት ስገባ መንገድ ላይ ሰላም ያልኳት ልጅ ነበረች። ነው ያላስተዋልኩትም። ሰላም በቃ ሰላምታ አቅርቤን ያለፍኩት መንገድ ላይ ተገናኝተን ነው። አንገቴን ደፍቼ ነው የሚሄደው እኔ ይዣሌ። ግን እንደ አጋጣሚ መንገድ ላይ ነው ሰላም አለች፣ ሰላም አልኳት። ያን ያህል የተለየ ነገር ራሱ አይደለም። የእግዚአብሔር ሰላምታ ነው የተሰጣጣ ነው። ከዛ በኋላ ግን ለካ እየተከተለች እያየችኝ ነበር። ቤት ስመጣ ጎረቤትየዋን እየሰደበቻት በጣም ኃይለኛ እያንጓጠጠቻት በሰው ፊት እንዴት ታደርጊያለሽ ወይ ሰው ትዳር ልበጠብጪ እያለች በጣም ከፍተኛ የሆነ ስድቦችን ታወርድባታለች። አለ እኔ ስደርስ ራሴን መቆጣጠር አቃተኛል። ለማን ነው አሁን ባለቤቴ ነው አግዤ መጣላት ያለብኝ? ጎረቤትየውን ነው ሂጂ ግቢ አንቺ ምንም አላደረግሽም ነው ማለት ያለብኝ? በቃ ለሰው የሚያሳፍር ነገር ነው። በቃ እዛ ጋር ጎረቤቶች እንዳለ እያዩ ነው ያሉት። የሆነ ነገር አድርገን እጅ ካፍንጭ ይዛን እንደምታወራ ነው የሚመስለው እንጂ መንገድ ላይ የእግዚአብሔርን ሰላምታ ተሰታተን እንዳለፍን ሰዎች አይደለም አክት እያደረገች ያለችው ባለቤቴ። እና በጣም ተጨነቅኩኝ። እንደምንም አረጋግቼ ያስገባኋት፣ ግን በጣም ኃይለኛ ጸብ ተፈጠረ። የዛ ቀን ራሴን መቆጣጠር አቃተኝ። ከዚህ በኋላ ከሷ ጋር ላለመሆን ወሰንኩኝ። ነገር ግን በመሃል ልጆችም ስላሉ ተጨነቅኩኝ እና በጣም ተጨንቄ ነው ያለሁት። አንድ ቀን የራይድ ደንበኛ ትደውልልኛለች። አንስቼ ሄሎ መቤቴቱ ጋር ልምጣ ስል ጭራሽ ፊት ለፊቴ ትቀጣጠራለክ። እንዴት እንደዚህ ሄሎ መቤቴ ትላለክ? እኔ ደግሞ ሰውን ከማክበር ነው ሄሎ መቤቴ ያልኩትኝ እንጂ ሌላ ነገር አስቤ አልነበረም። ደንበኛዬም አልነበረችም። በአፕሊኬሽን ጠርታ ነው ለመጀመሪያ ጊዜ የደወለችው ልጅቷ። እና ሄሎ መቤቴቱ ጋር ልምጣ ስል በጣም ተናደደች። ፊት ለፊቴ እንዴት ትቀጣጠራለክ ብላ ስልኩን አንስታ ከግድግዳ ጋር አጋጭታ ስልኬንም ሰበረችው። ከዛ በኋላ ግን በጣም ተጨነኩኝ። በቃ ሰላሜን ማግኘት አለብኝ ብዬ ተሰማኝ። እኔ ብቻ ሳልሆን ልጆቼም ሰላም ማግኘት አለባቸው ብዬ ተሰማኝ እና ልፋታ አስቤያለሁ። እሷም ሰላሟን ታገኝ፣ እኔም ሰላሜን፣ ልጆቹም ሰላማቸውን አግኝተው ሁላችንም ርቀታችንን ጠብቀን ብንኖር ይሻላል ብዬ አስቤያለሁ። የምትሉኝ ነገር በሉኝ። ይህ ነገር እኔንም ልጆቼንም እየጎዳ ነው ያለው። ስለዚህ ተለያይተን እሷን በሰላም ሰላሟን አግኝታ መኖር ነው ያለባት ወይሳ ልጆቼን እኔ ደግሞ ልጆቼን ከእኔ እንዲርቁብኝ አልፈልግም። ምክንያቱም ያለችበት ነገር ጥሩ ስላልሆነ ሐኪም ቤት ወስጄ ብትታከምልኝ ደስ ይለኝ ነበር። ግን እሱንም ፈቃደኛ ስላልሆነች ግራ ተጋብቻለሁ። ልጆቼ ከእኔ እንዲርቁብኝ አልፈልግም እና ለቤተሰቦቼ ሳማክራቸው ተፋታ ሰላም እናገኝ እያሉኝ ነው። እና አንድ የገዛሁት ቤት ነበረ፣ በትዳራችን መሀል የገዛሁት አንድ ቤት ነበረ እና እሱንም ይዘህ ውጣ እያሉኝ ነው ያሉት። እኔ ደግሞ ልጆቼን አስወጥቼ እዛ ቤት መግባት አልፈለኩም። ለልጆቼም ላይኖራቸው ሰላም አይኖራቸው ብዬ ስላሰብኩኝ ነው። ቤተሰቦቼ ደግሞ ጅላቱን ሞኛቱን ቤቱን ይዘህ ውጣ ከወጣ ካይቀር እያሉኝ ነው። እናም እንደማድረግ ግራ ተጋብቻለሁ። ቤቱን ውጡልኝ ማለት አልፈልግም አለ። ቤቱን ውጡልኝ ማለት አልፈልግም። ልጆቼን አስወጥቼ እኔ ገብቼ ሰላሜንም አላገኝም። ስለዚህ ቤቱን ልተውላቸው አስቤያለሁ። ግን ቤተሰቦቼ ደግሞ በዚህ በኩል ሰላሜን እየሰጡኝ አይደለም። ቤቱን ይዘህ እንድትወጣ እያሉ ብዙ በተደጋጋሚ ይነግሩኛል። እናም እንደማድረግ ግራ ገብቶኛል። እናንተስ ምን ትመክሩኛላችሁ እያለ ነው። ስለዚህ የዛሬ ታሪካችን ይህን የሚመስል ነበረ።
እናንተም ደግሞ ሀሳብ አስተያየታችሁን ፖዚቲቭ በሆነ መልኩ ከታች አስቀምጡለት። ቻናላችን ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላማችሁ ብዝት ይበልልኝ። ቻው